ትምህርቱ ምን ነበር እስኪ እሱ መጀመሪያ አምነውበት ወይስ እንደው ቀን የማይጠለው የለ ሆኖ ነው ያስተማሩት አደጧይ ነው ዳጥ ብሎኛል ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ በምስጢር አንዱ መነኩሴ ምን አሉኝ መስከየዙናን አንድ መነኩሴ አቤት ይሄ ትምህርት ፈልቶ አንድ ቀን የፈነዳቦት እንደሆነ ምን ይሆነው አሉኝ ያለኝ ፈልቶ ያሉኝ ስለዚህ የዛን ሰዓት በርግጥ ይሄ ትምህርት ወጥቶ አያውቅም በብዛት አስተምረነው አናውቅም አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምእመናን እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም ያለ ሲያስተምር አንድ ወጣት ሰማው እግዚአብሔር ጾታ የለው ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን አንተ ሥላሴ እንላለን ለሥላሴ ጾታ የላቸው እንኳን ለሥላሴ ለመላእክት ጾታ የላቸው የወንድም የሴትም ጾታ የላቸው እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው ጾታም የላቸው ሲባል ያለ ሲያስተምር ምን እንትዛለኝ ከዚህ ከሃይማኖት አበው በሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን እጅ አፍንጫ እጅ እግር ሌሎችም የቀሩት አካላት እንዳሉ እናምናለን ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ነባብሱ ሆኖ ሳለ ሌላው ምን ተዛለይ መጽሐፈ ሚላድ የሚባል መጽሐፍ አለ እሱ ያልተመረመረ መጽሐፍ ነው እውነት ለመናገር ያልተመረመረ መጽሐፍ ነው እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ ምንል ግን ለሥላሴ ለመላእክት ለነፍስ ጾታ አይነገርም አንቀጽ እንጂ ጾታ አይነገርም ነው የሚባል እንግዲህ መቼም ሰይጣን ክፉ ስለሆነ ምእመናን እንደሚወዱኝ ያውቃለሁ እኔ ደግሞ ጠያቂ ሰው ነኝ ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወት ምራዟል የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን በተለይ መምህሬን መምህር ወልደ ጊዮርጊስ ጸጋው መስከየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምር ያለው ወይ አሉ ራይ መድኃኒዓለም ይቅር ይበሉ ስንት ሰው አደናግር ያለው ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው እና እንደምመናኖችን ይቅርታ መጠየቅ አለብኝ አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ ስለዚህ ይሄ በተለያየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል ወደ ቤተ ግዛት ገባ ይላል ሰው ሆነ እኮ በተለየ ካልነኮ እነሱ ስጋ ለበሱ ማለት ስለዚህ በሶስትነቱ በሥላሴነቱ ጾታ አንናገርም ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዛት ገባ ይላል ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም ለሥላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው የኔ 100% ስህተት ነው በቃ ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል ተከብሮ ያደርጋል ደንቆሮ ነው ምንለው ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው ዳሂጼንም አወቅኩት
ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ እፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አሕዛብ አያገባው፣ መናፍቃን አያገባቸውም። በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአሕዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራው እና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክትም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ይወልባቴ እውነት ለመናገር ያው ብዙ ሰው የሆነ ነገር ቢል መሐለን አጣፍቶ የሆነ ነገር ይርቃል እንጂ በዚህ ልክ መጥቶ ስህተቱን መጠየቅም ትልቅነት ነው። ካሁን በፊት ማርያም በዛይታ ዓለም አትባልም ያሉት ሊቀ ጳጳስ ወጥተው ተናገሩ፣ ይቅርታ ጠየቁ፣ ሁሉም ይቅርታውን አለፈ። በዋነኝነት ደረጃ አብርሃም ቤትስ የተናገሩበት አሁን ጾታውንም ብቻ ስላልሆነ አሁን እያንዳንዱ ትምህርት ለመሰሎት አሁን ከማጥራት አኳያ ነው። መቼስ በሰው አምሳል የተገለጠ ሁሉ ሰው አይደለም። እሱ እንግዲህ ለኛ በሚመጥን ነው። ለኛ በሚመጥን ስላሴ በሰው አምሳል ነው የመጡት። አካል አለ። ይሄንን እኮ መለኮታዊ አካል ናቸው። አዎ መለኮታዊ አካል፣ ረቂቅ አካል የማይዳሰስ ቀኝ ግራ ለስላሴ መስጠት አንችልም። ስላሴ ዓለምን ያዙ እንጂ ዓለም ስላሴን ይዛል አንልም። እውነት ነው። ስለዚህ ያ ስለሆነ ስላሴ በሰው አምሳል ወደ አብርሃም ቤት 18 ላይ ኦሪት ዘፍጥረት ጠቅሻለሁ። ልክ ነው። ስለዚህ ይሄ ከመጀመሪያው አካላት ከሚለው ጋር ነው የተያዘ እኮ ከመሰሎት አሁን የኔ በጣም ይቅርታ አሁን ምንድነው ሲሰጡ የነበሩ አይደለም ስላሴ መላእክትም ሲገለጡ በሰው አምሳል ይገለጣሉ። በአምሳል አረጋዊ፣ በሽማግሌ አምሳል፣ በአምሳል ወራዙት፣ በወጣት በአምሳል ሕፃን፣ በሕፃን አምሳል ይገለጣሉ። ሰውየው በሚመጥነው ስለዚህ ስላሴ መገለጣቸው ሰዎች ወይንም ጾታ ስላላቸው ወይ በወንድ አንቀጽ በመገለጣቸው የወንድ አምሳል እንዳያዙ አይደለም የሚለውን እንዲያጠሩት ፈልጌ የገለጡት ሰው በዛ መልክ ስለነበር እኮ ገባኝ። እሱማ እኔማ ጠቅሼ የተናገርኩት እኮ ስላሴ ስለምን በሴት አካል ተገለጡ፣ የሴት ቅጽል ለምን ተቀጸለላቸው የሚል አለ። ሴት ርሬት ስለሆነች ስላሴ መረሯን ስለሆኑ ሴት ከባህሪዋ ልጅ እንድታስገኝ ስላሴም ከባህሪያቸው ፍጡራንን አስገኝተዋልና በሴት አንቀጽ ተጠሩ እንጂ ለስላሴ ሴት ወንድ ብሎ አካል ጾታ መስጠት አይቻልም ነው የሚለው። ስለዚህ ስለሆነ እኔ ልክ እንግዲህ ለሳትኩት ስህተት መረጃ መስጠቴ ነው ማለት ነው። በዛን ሰዓት ሳመጣ እንደገና አንዱ ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ንም ጠቅሻለሁ። ንግበር ሰብአ በአርአያነ ወአምሳሌነ በአርአያችን እንደ ምሳሌያችን እንፍጠር ብለዋል ሲባልም በሌላው አካላቸው እንጂ ሌላው እኛ በምንራባበት አካል ይመስሉናል እያልን አይደለም። በሌላው ባለው አካላቸው ፍጹም አካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው። ስለዚህ እንግዲህ ይሄን ብዬ በዛን ሰዓት አደናግር ያለው ደግሞ ያለ ትንሽ አወቅኩ ስትል ትደናገራለህ። የአንጻር ነውና ባጭሩ ቤተክርስቲያኒቱ የምትለው አሁን የተናገረው ያ ማለት አሁን የስላሴ አካል ሙሉ ሱፉ ነው የሌለበት ቦታ የለም በሚለው ነው እኮ ስላሴ አሁን ወልድ ስጋ ለብሶ ወነበረ በየማናሁ በአባቱ ቀኝ ተቀመጠ እንላለን። ቀኝ ተቀመጠ ስንል ወስነን አይደለም። እስመ ነቢረ የማን ያእምር ሀበ ተዋሕዶቶም በክብር ለአብ ወወልድ መንፈስ ቅዱስ በቀኝ መቀመጥ ማለት እሪናን እንጂ ስላሴን ለመወሰን አይደለም ይላል። እውነት ነው። ስለዚህ ስለሆነ ስላሴ አይወሰኑም። አካል አላቸው፣ ፍጹም አካል ፍጹም መልክ ለሶስቱም ለየራሳቸው አላቸው።
ጾታ ግን አንናገርም የኔ ስህተት ነው። መልካም። በመላ ዓለም ያላችሁ ኦርቶዶክሳውያን እንግዲህ አባታችንን እውነት ለመናገር እያንዳንዱን ነቅሰን ይሄን ወድለዋል፣ ይሄ እንደዚህ ነው፣ ከዚህ ነው ብለን እኔም አቋቋሙን የተማሩት ድጓውን የተማሩት ቅኔውን የተማሩት በመላ ዘመን ቤተክርስቲያን ባለው አገልግሎት ውስጥ የሚያገለግሉን እኒህን ታላቅ ሊቅ የኔ አይነት ቢጤ ተራኩታራ እንዲያብሎ የመናገርም ወላለም አቅም የለው ስላሉ ሳይሆን በሌሉበትም በዛ ልክ የተናገርኩት ያው አቅሜንም ስለማቅ ለውዳሴ ከንቱም ስላልሆነ የተናገርኩት እግዚአብሔር በሚያውቀው እንደው ከእውነት አኳያ ግን ያልደፈርኩትም ከዛ አኳያ ነው። እንዲህ ቢጠይቅ ኑሮ ብላችሁ የምታነሱት ጥያቄ እንደሚሆን አውቃለሁ። ያልጠየቅኩት እሳቸው አባታችን ለይቅርታ ነው የመጡት። ጥቅል የሆነውን ነገር ሐሳብ ሰጠውናል። እንደው መጠየቅ የምፈልገው ግን መምህሬ አሁን ብዙ ጊዜ ትርጓሜ መምህራን በየቦታው መምህራን አሉ። አዲሳቱን ብሉያቱን ተምረው ይሄዱና ጉባኤ ይተክላሉ፣ ቁሞም ያስተምራሉ። የሊቅነት ችግር ባይኖርም ትርጓሜውን ብቻ ተምሮ ማስተማር ከዛ በኋላ በዙሪያ ያሉ መጻሕፍቶችን አለመረዳት እንደዛ ነገር ይበዛል። ትርጓሜውን ዞታል አሁን በእርግጠኝነት አንድም ብሎ አይቼው ታውቃለህ ሰው ሲተረጉም ሌላው ቀርቶ አሁን ስንለው የነበረውን ቆንጆ አድርገው ነው የሚተረጉሙት። አንተርተረው ነው የሚተረጉሙት። ውዳሴ ማርያሙን ይተረጉማሉ፣ ቅዳሴውን ይተረጉማሉ፣ ወንጌሉን ይተረጉማሉ፣ ብሉያትን አዲሳቱን ይተረጉማሉ። ግን የሚተረጉሙት ያገኙት ነው የሸመደዱትን ነው። ትርጓሜውን መረዳት በጣም ብዙዎች የሚያቅታቸው እና አንዳንድ ጊዜ የሆነ ትልቅ የሚባል ሰው ዕውቀቱን እንዳልኩት በመማር ደረጃ በጣም ብዙ አውቆት ሐሳቡን መረዳት ላይ ወደ ኋላ ይልና ተሳስተዋል እንዳይባሉ የዕውቀት ደረጃቸውን ያውቃሉ። ዝም እንዳይባል ደግሞ መቼስ ብዙ ከመሸከም ጥቂት ማላመጥ የሚባለው ነገር አለና የገባቸው ሰዎች ይከራከራሉ። እና ትርጓሜ ተምረው ትርጓሜው እንደው ያልገባቸውን ሳይገባቸው የሚያስተምሩ መምህራን ብዙ ቦታ ላይም ስለሚታይ ይሄ ከምን ጉድለት የመጣ ነው? ይሄ በነገራችን ላይ ካለመጠየቅ የመጣ እኛ እንጠያየቅም ብዙ ጊዜ በእኛ ቤት ትልቁ ችግር መተባበት አለ። አንዱ ጋር መጠያየቅ ብዙ ችግር አለ እንጂ አሁን ብንጠያየቅኛ ለምሳሌ አሁን የዚህ አይነት ዓለም አቀፍ የሚሆኑ እንደ ርዕሰ ሊቃውንት መምህር ገብረ ኪዳን ወደ ዓለሙም ወደ ሁሉም በቃ ትኩረት ያደረገ ምርምር ያለው አለ። አንዳንዱ ደግሞ የያዘውን ይዞ የሚሄድ ክፍል አለ። ዞሮ ይሄ በየጊዜው በእረፍት ጊዜ ማገናዘብና ከትርጓሜው ጋር አብሮ የሚሄዱትን መጻሕፍት በእረፍት ትርጓሜ ከባድ ነው። ወዲያና ወዲህ የማያሰኝ ትምህርት ስለሆነ ወንበር በተዘጋ ቁጥር ሂዶ ላይብረሪ ውስጥ ገብቶ ማገናኘት ነው። በዚህ ተማሪም ሲጠይቅ መልስ የሚገኘው ከዚህ የተነሳ ነውና ይሄ አልፎ ይከሰታል። አልፎ ይከሰታል። ገሌ ሀዘር ማንሳትና ትርጓሜ መሸምደድ ላይ ደካማ ናቸው፣ ምስጢር ላይ ጥሩ ናቸው ይባላል። አንዳንዱ የቱ ይሻላል ግን አሁን ዘሩን ዞት ምስጢር ከሚጎለው እንደው ዘሩን ዞት ሁለቱንም ቢኖር ጥሩ ነው። እንደው ቢጎለው ግን ሁለቱን ይዞ ቢሄድ እጅግ በጣም የሚያምር ነው። ሰካ ነው። ላልቻለስ ተሸክሞ ከሚቀር እንግዲህ የተሸከመውን ማይበላል አይደል? ሌላ ሊሆን ነው። ስለዚህ ማብራራቱ ይበልጣል። ምስጢርን ዞ የሚችለውን ያህል ዘር እሱ ነው። በጣም ትልቅ ነገር ነው። እንደው እግረ መንገዱን የኔታ አሁን አስተምሮ ላይ እርግጠኛ መሆንባቸው ነገሮች አሉ። አንገቴን እሰጣለሁ የምትለው አቃት እንዲህ አይነት ነገር አስተምሮት ላይ ብዙ ጊዜ እርግጠኛ ሆኖ ነበር። እንግዲህ ሰው እኮ ይኸውልህ ስማኝ፣ ሰው እኮ ሲሳሳት እኮ አይቀረውም እኮ ምንድነው ልሄድ ካለ እኮ ጠቅሎልም ነው። ልሄድ ካለ ጠቅሎልም ነው። ስለዚህ ሰው እንግዲህ ለተማመነበት ነገር አንዳንዱ ሰው እውነት ሳይዝም እውነቱንና ሐሰቱን እውነት ለማድረግ ብዙም ይደፋፈር ሰው ይኖራል። እኔ ግን ከዛ አንፃር አይደለም። እኔ ልክ በቃ ያን ቃል ምን ተጠቀመው ሁልጊዜ ቤተክርስቲያኒቱ ልሳን እሱ ነው ብዬ ስላሰብኩ እንጂ አንዳንዴ እኛ እኮ ሰው ነን፣ ሰው እንደመሆናችን መጠን ሰው ብሎ ሆኖ አይሳሳትም። እግዚአብሔር ለዚህ እኮ ነው ነሱስ መቀርበት መንግስተ ሰማያት ንስሐ ግቡ ያለን እኮ ስለምንስት ነው። እሺ የመጨረሻ አንድ ጥያቄ አለ አባቴ ለሌሎች እንደው መልእክት እንዲያስተላልፍ ፈልጌ ነው። መቼስ የቤተክርስቲያናችን ትምህርት በመሰለኝ በደስታ ላይ አንናገርም። ያመንበትን በተለይ ምስጢረ ሥላሴ ዶግማ ነው።
እንዲሁ ወደዚህ ወደ ቀኝ ወደ ግራ የማይል ለዘመናት ቤተክርስቲያናችን የሌሎች ከኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት ውጭ ያሉት ሰዎች እንዳቦጌዲ እየተካደዱ በጣም ብዙ የእምነት ድርጅት ሲፈጥር ባለችበት ርቴቱን አቀጥላ የመጣችበት የሃይማኖት ምሰሶ በተለይ ይሄ ዶግማ ትምህርቷ ነው። እንቅስቅስ የሌለው በሶስቱ በዶግማ በቀኖናና በትውፊቷ ነው ቤተክርስቲያን ተጠብቃ ያለው አጥሯ እሷ ናት። እና እንዲህ የሚንዱ ትምህርቶች ለምሳሌ ባለፈውም ሚዲያ ላይ ተሰራጭቻለሁ። ብፁዕነታቸው ይቅርታ ጠየቁ። አሁን ሶም እግዚአብሔር ይመስገን ዛሬ ይቅርታ ጠየቁ። ሌሎችም ከዚህ በፊትም በጣም ትልልቅ የሚባሉ ሰዎች አይ በቃ እንደው ቀን ሆኖ ማይጠለው የለም ተሳሳትኩ ብለው ይቅርታ ይጠይቃሉ። መሀል ላይ የሚወድቁ ሰዎችስ ኃላፊነት መውሰድ የለበትም? አሁን በሰሞኑ የተነሳው የእውነቴን ነው አባቴ ዳግም ይቅርታ በጠይቁበት ለወሰው ፈልጌ አይደለም እንደው ለቀጣይ አሁን በዚህ እምነት አንደኛ ከሌላ ቤተ እምነቶች አሉ ሲቀልሉ ኦርቶዶክሳዊ ሆኖ ያዘናል አንጀት ሁሉ ድብን ያለ እጅግ አብዝቶ የከፈው እንዴት ነው የኛ አባቶች አሁን አንዳንዱ ያን ያህል የተማሩ ያሊቅ ይሄን አያውቁትም ማለት ይችላል ወይ? አቋቋሙ ድጓውን ቅኔውን ዝማሬው ማስቱን የተማሩት ሊቅ ይሄን አያውቁም ብሎ እንዴት ያስባል? አይ ሌላ ትምህርት ቢኖር ነው የሚል ሰው አለ። ከመካከል ደግሞ አይ ሰው ናቸው በሰውነታቸው ደግሞ ቤተክርስቲያናችን ሰው አይሳሳትም አትልም፣ ጳጳስ አይሳሳትም አትልም። ማይሳሳት እግዚአብሔር ብቻ ነው ትክክል ቤተክርስቲያን ብቻ ናት። እና አይ ሰው ናቸውና ተሳስቶ ይሆናል ብለው ሐሳቡ የተቃወሙ ሰዎች አሉ። ግን መሀል ላይ የሚሰጡ ሰዎችን ኃላፊነት ከመውሰድ አኳያ እንደ ሌሎች መምህራን ነው በተለይ እርግጠኛ ባልሆኑበት መጻሕፍትም አሁን ቅድም የጠቀሷቸው የሊቅ መጽሐፍ አለ ግን የቅዱስ ማይባሉ ሊቅነታቸው ቤተክርስቲያን የምትመሰክር አሁን አባ ገብረሃና አለ አይደል ሊቅ ናቸው ቅዱስ ግን አይደሉም ጻድቅ ናቸው ላግም ቤተክርስቲያን አትመሰክር። እና አሁን የሊቃውንት አሁን ከሊቃውንት መደባቸው ከቅዱስነታቸው ማትመደባቸው መጻሕፍትንም የጠቀሱበት አጋጣሚ ስለነበረ ነው እንዲህን አይተወጣው ተናግረው ይቅርታ ይሄን አልኩ ብለው የሚመለሱት መሀል ላይ የሚደናገረው ሰው በተለይ እንደናንተ አይከል ትልልቆች ላይ ያላቸው አባቶች ጋር እንደው ለወደፊቱ ምን ባይሆን ይሻላል የሚሰናከለው ሰው ግራ የሚገባው ያው እሱ ሰው ማለት ሰው አይሰናከልም ማለት አይገባም። ምዕመናን አሁንም ለምዕመናን ምነግራቸው መልአክም ተሳስቷል። እንግዲህ ሰው ይሳሳታል። ክርስቶስም ደካማ ባህሪያችን ደካማ ጎናችንን አይቶ ነው ንስሐ ሊሰጠን የቻለ። ስለዚህ ክርስቶስ በኃጢአት መኖራችንን ነው የማይወደው እንጂ ኃጢአት መስራታችን አያስደነግጠውም ለጊዜው። ስለዚህ ካልተመለስን ብቻ ነው የሚፈረድብን። ስለዚህ አሁን ባለበት ተብቶ መሄድ ይሄ በጣም ስተት ነው። መጽሐፍት እንደ ክርስቶስ አዳም በበደለ ክርስቶስ ክሶ ነው እኮ ምን እንላለን እንዴ? ምን በደለና ነው ክርስቶስ ለአዳምን ሁሉ ዋጋ የከፈለለት? ክርስቶስ ዝቅ ብሎ ክሶ አዳም በበደለ እሱ ክሶ መልሶ ወደ ጥንት ክብሩ መለሰው ብሎ የሚያምን ሊቅ እኔ ሩቅ ብእሲ ለምን ነው ማልሳሳት? እንሳሳታለን። ይቅርታ ጠየቁ። ከይቅርታ በኋላ ግን አሁን ተሰናክሎ የሚቀሩ ሰዎች አይ እንቆይማ እሱማ ይኸው እኔ አሁን በመሰረቱ በሰሞኑ የስድብ ጅራፍ የስድብ ናዳ ሲያወርዱ በጉባኤ ቤት ያሉ መምህራን እንደውም አንዱ ምንድነው ያሉት ለስተት እስከዚህ ድረስ መማር አይጠበቅም ያሉ እኔ ሚዲያ ነው የሰራሁት። ስለዚህ ለስተት ይሄን ያህል ርቀት መሄድ የለባቸውም የሚል እንዲያቀሚሉ አባቴ ይሄ ትምህርት የቤተክርስቲያኒቱ ትምህርት አይደለም፣ አስተምሮ አይደለም። እንደ ሃይማኖት መምህር እኔና እርሶ እስቲ እንወያይ ማለት ነው የሚሻለው። እስከዚህ ርቀት ድረስ ለመሳሳት እስከዚህ ርቀት መሄድ አይጠበቅም ማለት እኔ ያልተማርኩት ይሻላል ማለት ነው። አንድም ተው ወደ ሌላ በኩል ስንሄድ ያልተማርኩትን ይሻላልው ማለት ነው የሚመስለኝ ለኔ። አይባልም ሲጀመር እንደዚህ የሚባል ነገር የለም። በቃ እኔ ማለት ነው ስለኔ መማር ስለኔ የቤተክርስቲያን አባትነት የኢትዮጵያ ሕዝብ ያውቃል። ከአዲስ አበባ 20 ዓመት አራቱን ጉባኤ ስማር የኢትዮጵያ ሕዝብ ገዳማዊ መሆኔን ማንነቴን ጠብቄ መኖር ነውር የሌለብኝ አባት መሆኔን እኔ እንዲህ ብዬ መመስከር ባይገባኝ የኢትዮጵያ ሕዝብ 100% ያምናል። ስለዚህ ነው አሁን ይቅርታ የጠየቁበት ሕዝቤ በጌ ወገኔ ሁሉ እንዲበደልብኝ ስለማልፈልግ ነው። እና በዛ መካከል ግን ዝም ብሎ በቃ የስድብ እንደው ነውር ነው መሆን የለበትም እንደዚህ። ስለዚህ እኔ በአጠቃላይ አሁን ማለት የምፈልገው ኢትዮጵያ ሕዝብ እንዲደናገር አልፈልግም። እንዳይጠራጠረኝ ኢትዮጵያ ሕዝብ ያውቀኛል።
የትናንት ነው አባ ገብረ ማርያም ነኝ ሌላ አይደለሁም። ከአዲስ አበባ ደሞዜን ትቼ ትውልድ ለመተካት ጎንደር ላይ ያለ ደሞዝ የተቀመጥኩ አንድ ሐዋርያ መሆኔን የኢትዮጵያ ሕዝብ 100% ስለሚያውቅ የሚያውቀኝ ሕዝብ ፊቱን እንዳያዞር አንገቱን እንዳይደፋ ነው መፈልግ ብቻ ነው። በቃ ተከታዮች ምዕመናን በጎች እንዲደናገሩብኝ አልፈልግም። እኔም የማያጸድቀኝን ትምህርት አልማር። እኔ ለዚህ እኮ ነው አንዳንዱ ይተብታል። እንዴት ይሄን ያህል ርቀት ይጀልቅ ተብዬ ለምን ቃሌን መልሳለሁ ሊል ይችላል። እኔ አላለም መቸገረኝ። እስቲ ጓደኞቼ ወንድሞቼ ሁሉ እስቲ እነ ርዕሰ ሊቃውንት በጎጃም ያሉትም ሊቃውንት በሸዋም ያሉት ሊቃውንት ጓደኞቼ በአጠቃላይ በስልክ ምንገናኝ እስከ ላስታ ድረስ ማቃቸው ጓደኞቼ እንዲህ እንላለን አንሉ ሲበዚህ ሐሳብ እንሰጣጥ ተባብለን የተነጋገርን አንድ የቤተ ክርስቲያን ሊቅ እኔን የተቸ የለም። አይ ይጠየቁና መልሳቸውን እንስጡ ነው ያለ እንጂ እኔ ለስተት እንደተነሳሁም ኢትዮጵያ ሊቃውንት ያሉት ብዙ ሰው አሁን በተለይ አሁን እውነት ለመናገር አብዛኛውን የወሰድነው ሐሳቡ ላይ እንጂ ሰው ለመውቀስ የሮጠ ሰው ብዙ አያዩ። በዋነኝነት ደረጃ አንዳንድ ጊዜ ካናደደችው በኋላ ሚስቱ ሰውየው እርምጃ ወሰደ እና ለምን ትመታኛለህ ይባል እንዴ ለምን እንደምዲ ታጠፋለህ ብላ አስመክረው መጀመሪያ ለምን አናደርሽኝ ካናደርሽ በኋላ አሉ። መጀመሪያ ሰው የሚያናደር ቃል ከተናገሩ በኋላ ይኸውልህ አባቴ ይቅርታ የጠየቁበትን ቃል ካናገሩ በኋላ ለምን ተናዳችሁ ተናገሩኝ ቢሉ እሱም በእነሱ በኩል ቢሆኑ እርግጠኛ ነኝ እሱ አሁን ያሉት አንፃር ምንድነው እንደ ወንድም ለምን አይጠይቁኝም ነው። በቃ እንደ ወንድም ለምን አይጠይቁኝም። ሰውየው ደግሞ ወይ መምህሩ ሚዲያ ላይ ስንሰራ እኔ አሁን እንደው አከብራን ቤተሰቦች የቤተክርስቲያኗ ልጅ ነኝ። አባቴ ታላቅ ሊቅ ናቸው። ቤተክርስቲያኑ 64 ዓመት አገልግሎ ነው ያረፉት። በወንጌል አገልግሎቴ ከ2005 ጀምሮ ከደቀ መዝሙር ጀምሮ አሁንም በተለይ ባህር ዳር አካባቢ ያለ ህዝብ ያቀኛል እያንዳንዱ ወንጌል አገልግሎት ማስተምርበት ህዝብ። ይሄን ሚዲያ ስከፍት ቤተክርስቲያን የሚጠቅማት ምትለው አባቶች የሚከብሩበትን ነው እንጂ እኔ እንደው ይጠየቅ ሰው ይታዘበኝ የሊቃውንቱን ክብር ዝቅ የሚያደርግ የአባቶችን ክብር ዝቅ የሚያደርግ ሰርቼ ጥቅም ከማገኝ ባፍንጫ ይወጣል። አንድም ቤተክርስቲያን ባህር ዳር ላይ ያሉት ቤተክርስቲያን ማስታወቂያ ሰርቼ አንድም ቤተክርስቲያን ላይ ጀስ ገባ አንድም ቤተክርስቲያን ማስተባበሪ ስንሰራ የትራንስፖርት ተቀብዬ አላውቅም። ቤተክርስቲያን በነፃ ነው እያገለገለን ያለን። አገኘንም አላገኘንም ሚዲያው ላይ የታየ አካል ይኸውም ኢትዮጵያ ውስጥ ያየው ሰው ምንም ትርፍ የለውም። ከኢትዮጵያ ውጭ ያሉት ሰዎች የሚያዩትን እይታው ነው ትርፍ እንኳን ከተገኘ እና ከምን አኳያ ነው ትልቁ ጥቅሙ የቤተክርስቲያን አባቶች እንድትከበሩ አገልግሎቶች እንድትከበሩ የቤተክርስቲያን ልዕልናዋ እንዲቀጥል መናፍቃን መግቢያ በር እንዳይገኝ ነው ትልቁ ዓላማ ነው። ጥያቄ የጠየቅኩት ምን አኳያ ነው አባቴ እንዲያው አሁን በተለይ ከይቅርታ በኋላ እናንተ ይቅርታ ብላችሁ ተመልሳችኋል። የሄደው ሰው ግን በዛው ይቀራል እና ብዙ ጊዜ ምዕመናን በተለይ በመላው ዓለም ያላቸው ኦርቶዶክሳውያን እኔ አባታችን መጨረሻ የተናገሩት ቃል አለ ሰው ካልተሳሳተ ከሰውነት ወደ መላክነት ሄዷል ይባላል። ሰው እስከሆነ ድረስ በሰው ዘንድ ስተት አለ። ስለዚህ ባስተምሩ አኳያ የሊቃውንቱን መጽሐፍ ባነበብኩበት በሰዓቱ የመሰለኝን አስተምር ያለሁኝ። ስለዚህ ከወንድሞቼ መምህራን ጋር መጽሐፍትን መረመርኩ የነበረው ነገር ስተት ነው ብለዋል። በዚህ ልክ አባታችን ጋር ተወያይተናል። ጊዜዎትን ሰጠው በተለይ እንደ ሚዲያ መምህራንን ይዘን ሊቃውንቱን ይዘን አንድ የሰራሁት መርሃ ግብር አለ ከፊት እንድታዩት። በሰራነው መርሃ ግብር ሁለት ሊቃውንት ሁለት መምህራን ያቀረብንን አንዱ መምህር የተናገሩት አስቀጥተውኛል ብለውኛል። ሚዲያውን የሰራሁት እኔ ስለሆንኩ መምህሩ ነው ክዬ ይቅርታ። በሰዓቱ ግን የተነሳ የኔታ የሶን ከስዕልና አኳያ ሳይሆን አስተምሮቱን ከመንቀፍ አኳያ ነው ሐሳቡ ተነስቶ የነበር። ስሜት መሀል ላይ መጥቶ ለተናገሩት ንግግር እኔም በእግዚአብሔር ስም ይቅርታ አባቴ በአደባባይ ነው ይቅርታ የምጠይቀው። እግዚአብሔር ይስጥልኝ። በመላው ዓለም ያላችሁ ኦርቶዶክሳውያን እንዲህ አይነት ሲከሰት ቤተክርስቲያናችን የማትናድበት በአንድ አይነት አስተምሮ የምትቀጥልበት ፍጹም የሆነውን ከሁሉ ነገር ቤተክርስቲያን ትቀድማለች። ከሰው ጎን አንቆምም፣ ከቤተክርስቲያን ጎን ነው። ሁልጊዜ ደግሞ ይህን ዓላማ ይዘን እንቀጥል። ከሰው ጎን ከቆመን የሰው ተከታይ ነው የምንሆን። እኛ ልናስቀጥል ከቻለን ማን ነው? ቤተክርስቲያንን። ቤተክርስቲያን ጋር ጎን እንቁም። እኔ ቤተክርስቲያንን እስከመስጠል ድረስ ስሙኝ፣ ከቤተክርስቲያን እስከተለየው ድረስ ግን ፊታችሁን አዞሩብኝ። ማንም ሰው ሊቀ ጳጳሱ ቤተክርስቲያኑ የበላይ አካል ስለሆኑ ነው የምናከብራቸው፣ የምንወዳቸው፣ የምንባረካቸው። ከቤተክርስቲያን እስከተለየ አካል ግን ሰው ተከትለን ቤተክርስቲያን ወደ ጎን አንገፋም። አንድ በሰንሰለት የሚባለው ከብረቱ ጋር እስከተያዘ ድረስ ነው። ከተነጠለ ተላብረት ነው የሚሆነው እና ከሱ አኳያ ነው አባታችን መርሃ ግብርን ሰርተን የነበረ። በጣም ስላጸዱልን ደስ ብሎኛል።
አክብረውን ስለሰጡን እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ያክብርልን። አሜን። አንተ ማሰበህ ይሄንን ለቤተ ክርስቲያን ምዕመናን እንዳይደናገሩ በጎቻችን እንዳይደናገሩ አስበህ ይህን ሀሳብ እንድሰጥ እድሉን ስለሰጠኝ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። አሜን።